መጥቻለሁ። ሰላም አለይኩም። በድጋሚ ተመልሼ መጥቻለሁ። ኢቃማ ማንን ይጎዳል? ማንን ይጠቅማል? 12 ዓመት ሙሉ ከጠለብ ጠፍተሽ በሰላም የሰራሽ እህቴ አሁን ኢቃማ የምታሰሪው ለምንድን ነው? እጅ መስጠት ማለት እኮ ነው። በዛ ላይ ከከፊላችሁ ውጭ ሌላ ቦታ መስራት እንዳትችሉ ነው የሚያደርጓችሁ። ይህ ህጉ ነው። ከከፊሉ ውጭ ሲሰራ የተገኘ ሰው ቅጣት ይኖርበታል። ደግሞ ከፊሎች ጋር ስትሰሪ ቢያንስ በ2000 ከሆነ ኢቃማ ካሰራልሽ በኋላ 5,000 ያውም ከሰጡሽ ነው። ኑሮ ተወዶባቸዋል እነሱ ግን ሁሉም አይደለም። አንዳንድ ደግሞ በብር የሚጫወቱ ስላሉ ማለት ነው። ኦኬ ማንን ይጠቅማል? እቃ አገር ቤት የሚያመላልሱ ንግድ መስራት ለሚፈልጉ ለነዚህ ይጠቅማል። ነገር ግን ለሸቃላ ምን አለኝ ሀገሬ 15,000 ብር 7,500 10,000 ብሩ ደረጃው የሚለያየው ከጠፋሽበት ቀን ጀምሮ ያለው ነው። 20,000 ሪያልም የፈጁ አሉ። ስለዚህ ይህን ሁሉ ገንዘብ አውጥታችሁ ለ2 ዓመት ከዛ በኋላ ደግሞ የማደሻ የምትፈክሩ ለማደሻ የምታስቡ እህቶችን ምን ሆናችሁ ነው? እስከ ዛሬ በሰላም ምንም ሳታስቡ ኖራችሁ የለ እንዴ? ኢቃማ ምን ሊጨምርላችሁ ነው? ይህን ያህል ገንዘብ አውጥታችሁ ያሰራችሁት ኢቃማ እውነት ካሰራችሁበት በፊት ከነበራችሁበት ደረጃ በላይ ይጨምርላችኋል? ይህን ካሰባችሁ አሰሩ፣ ይጠቅማችኋል። ከዛ ውጭ አላችሁ ግን ይጎዳችኋል። ደግሞ አሁን ላይ ካሰራችሁ በኋላ ከከፊሏ ውጭ የምትሰራ በህግ ትያዛለች፣ በህግ ትጠየቃለች። ጠይቅ ልክ እንደ ጠፋች ኢቃማ ቢኖርሽም ከከፊሎች ውጭ ለምንድን ነው የምትሰሪው? የአንቺ እኮ ኢቃማሽ የተሰራው በቤት ሰራተኛ ስም ነው ትባያለሽ። መጣም ብትያዢ ሳሎን ቤት ብትያዢ ከከፊሎች ውጭ ከሆነ ማለት ነው። ከጥቅሙ ጉዳቱ ያመዝናል። ጥንቃቄ አድርጉ። ይሄን ነገር ሳታስቡበት ኢቃማ ነው ብላችሁ ለ3 ወር ነው ለ1 ዓመት ነው ምናምን የሚባለው ፍጥን ብላችሁ ተረጋጉ። እያንዳንዱ ነገር የሚጠቅመው የዚህን አገር ህጋቸውን አገራቸውን ነው። የሚወስዱት ገንዘብ ከእናንተ በጣም ብዙ ስለሆነ ለነሱ ይጠቅማቸዋል። እናንተ ግን ኢቃማ ኖራችሁም ስትኖሩ ነበር። ግን ኢቃማ ሲኖራችሁ ያተረፋችሁት ወጭና ወጭ ብቻ ነው። ምንም ነገር አላተረፋችሁ። ሀብኩም ማሰላማ። ከጠለብ ጠፍተሽ በሰላም የሰራሽ እህቴ አሁን ኢቃማ የምታሰሪው ለምንድን ነው? አሰላሙ አለይኩም እህታችን፣ እንዴት ነሽ? ሰላም ነው። ሆነስትሊ አንቺ በራስሽ ያየሽበት አንግል ይኖራል። እኔ ግን ያልሽው ስህተት ነው ብዬ ነው የማስበው። ያ ሁሉም በየራሱ መንገድ አለ የሚያስበው። 12 ዓመት ሙሉ ያለ መኖሪያ ፍቃድ በደስታ እየኖርሽ አሁን መኖሪያ ፍቃድ የምታወጪው ለምንድን ነው የሚለው መልእክትሽ። ኮንሴፕሽኑ እንደዛ ነው። እኔ ደግሞ 12 ዓመት ሙሉ ያለ መኖሪያ ፍቃድ በደስታ አይኖርም። ሁላችንም አንድ ሀገር ነው ያለ ነው አይደል? መቼስ ከሌላ ምህዳር አልመጣንም፣ እንተዋወቃለን። የፖሊስ ድምፅ በሰማን ቁጥር ኪሎአችን እየቀነሰ እንዳይጥ እየተሸለከለክን እያለፍን መሐመድ በዚህ መንገድ አትሄድ በዛኛው ታጥፈ ግባ እያልን ሹፌር እያስጨነቅን እኛም እየተጨነቅን ብዙ እንዴ ቋቋቅ የሚለውን የሾርጣ ድምፅ ስንሰማን እንዲ ልባችን ሱሪያችን ጋር የሚወርደው ዱብ የሚለውን እንተዋወቃለን ከሁላችንም። እሱ አይደለም አሁን ክፉ መካሪያን ነው። እኔ መመክራችሁን የዚህ እድል ነው። ለምሳሌ ምን አይነት እድሎች ይኖሩታል? በደንብ አድምጡኝ፣ ሼር አድርጉት፣ ኮፕሊንክ አድርጉት። አንደኛ መኖሪያ ፍቃድ ህጋዊ ፈቃድ ሲኖርሽ ችግር እንኳ ቢደርስብሽ እና ብትታመሚ እንኳ ሳይኻስ ሹፌር እና ካድማ የቤት ሰራተኛ የሆኑ በነፃ የትኛውም ሆስፒታል መታከም ይችላሉ። ይሄ የሀገሪቱ ህግ ነው። እኔ ሳውዲ አረቢያ ላይ 18 ዓመት በላይ ኖሬያለሁ። በደንብ ህጉን ስለማውቀው። ሁለተኛ ደግሞ ነፃነቱ ነው። በፈለግሽበት ሰዓት የፈለግሽውን ስራ የፈለግሽውን ቦታ ላይ መንቀሳቀስ ትችላለሽ። በደንብ ከልባችሁ ስሙ። ሶስተኛ ነገር ደግሞ ያው የግድ አሰሪዎች ጋር እንድትሰሪ ትሆኛለሽ፣ ትቀጫለሽ። እናውቃለን። አብዛኛው አይዲያ የያዘ ሰው ሁሉም ሰው አሰሪ ጋር ይሰራ ነው አይደለም። ትዝብቱ ለእናንተ ነው። ያው ብዙ ስለምናውቅ ብዬ ነው። ብዙ ነገሮች አሉ። ሌላው እንደው አላህ ላይ ቀድርና እናትሽ ታማለች፣ አባትህ ታሟል ተብሎ ወር ደግሞ በጣም የምትወደው ባልህ፣ ሚስትህ፣ ልጅህ ታሟል ተብሎ ሰውየው መኖሪያ ፍቃድ ካለው ዛሬውኑ ትኬት ቆርጦ አዲስ አበባ መግባት ይችላል። በዚህ ልክ ነው። አይዲያ ያለው ሰው በፈለገበት ሰዓት ተነስቶ መሄድ ይችላል። የሆነ ችግር ይፈጠር። ስንቶቹ ናቸው የሚወዷቸውን ሰዎች አጥተው
ሂደው መቅበር አልችል ብለው ቤተሰብ ጋር ሂደው አስተዛዝነው እንባቸውን አብረው አልቅሰው እንዳይወጣላቸው የሆኑት ስንቶቹ ናቸው የእግር እሳት የሆነባቸው። አንድ ነገር ልንገራችሁ፣ የስደት መጥፎ ማለት የስደት ትልቁ ክፋት ስደት ላይ ሆነ የቤተሰብ መርዶ መስማት ነው። አይወጣልህ። ስለዚህ የሆነ ችግር እንኳ ይፈጠር ተነስተን የምንሄድበት ኦፖርቹኒቲም አለ ማለት ነው። 12 ዓመት ሙሉ 15 ዓመት ሙሉ ሀገር ቤት ሳይኬድ ከባድ እኮ ነው። ለምንድን ነው የሚለፋው እንዴ? ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ነው። ነፍስን ከምችለው በላይ እናስገድዳት ብሎ በቃ 12 ዓመት ትኖራለህ እንዴ? ማግባት አለ፣ መውለድ አለ። ሲወለድ ህገወጥ ልጅ እኮ እንደ እንትን አይላክም እኮ። ህጋዊ ነሽ ከወለድሽ በስነ ስርዓት መኖሪያ ፍቃድ አውጥተሽለት በስነ ስርዓት ሀገርሽ አብሰሽው ትመጫለሽ። ብዙ ጥቅሞች አሉት። ብዙ ነገሮችን ለመስራት ኦፖርቹኒቲ ያለው ለመስራት ብቻ ሳይሆን ለብዙ ነገሮች ይጠቅማል። ማዳም ቤትም ለመስራት አሁን ከጊዜ ወደ ጊዜ ነገሮች እየጠበቡ ፍተሻ እየደረሰ ሲመጣ አረቦችም ይጨናነቃሉ። በቃ መኖሪያ ፍቃድ ያላትን ነው የምፈልገው የሚል ነገር ሊመጣ ይችላል። ህጋዊ ነገሮችን መሆን ጥሩ ነው፣ አይከፋም። ያው 12 ዓመት ተይዞ ያልተያዘ ገንዘብ ከእንግዲህ በኋላ መጨናነቅ ተገቢ ነው ብዬ አላስብም። መኖሪያ ፍቃድ ማስተካከል፣ ህጋዊ መሆን፣ ማግባት፣ መውለድ፣ ቤተሰብ መጠየቅ፣ እናት አባት እንግዲህ ያው ትልቅ እየሆኑ ነው የሚመጡት። በህይወት ያሉትን የሞትን አላህ ይማራቸው። በህይወት ያሉትን እንግዲህ ሂዶ መዘየር። የእናት አባትም ቀልብ እኮ አለ። እኛን እንደው ላለማጨናነቅ ብለው ላይነግሩን ይችላሉ እንጂ እናት አባት እኮ 12 ዓመት ሙሉ የልጅን አይን አለማየት ከባድ ነው። እኔ የልጆችን 3 ወር ኢትዮጵያ ስመጣ እንዴት ነው የሚናፍቁ? ያው ከወለድን በኋላ ነው እኛም ቫልዩን ያወቅነው የእናትና አባት። እናትና አባት ደግሞ በጣም ነው የሚናፍቁት። የልጅ ማየት ይፈልጋሉ። እሱን እንኳን እንደው ማድረግ ባትችሉ አይናቸውን አይታችሁ 1 ኪሎ ቡና 2 ኪሎ ምናምን ይዛችሁ ጨርቅ ኮተት አታብዙ። በእርሚል ይዛችሁ አትምጡ። ልንገራችሁ ነው ወንድማችሁ ኢትዮጵያ ነው ያለው። አረቦቹ ብጣሽ ሰጥቷችሁ የምትሰጧቸው ነው እንጂ ቫልዩ አይሰጡትም። ምናልባት 4000 የኢትዮጵያ ብር የሚገመት እዛ ሾብራ ወይ ደግሞ ሴንተር ፖይንት ገዝተሽ የመጣሽውን ልብስ ከምትሰጫቸው ይልቅ በ700 ብር 1 ኪሎ ቡና ብትሰጫቸው በጣም ይመረቁሻል። ወር ደግሞ 1000 ብር ኪሳቸው ላይ ሸጎጥ ብታደርጊ አንቺ እኮ ብዙ ነገር ፍዳ ብልተሻል። ስታመጪው ብዙ ተከፍሎበታልና ምን ለማለት ያክል ነው፣ እንተዋወቃለን። መኖሪያ ፍቃድ የለውና ያለለው ፍቃድ ማነው ደስተኛ ማነው ደስተኛ ያልሆነ የሚለው። ስለዚህ ወባቸው ያልተስተካከለ አሁንም ቢሆን አስተካክሉ። ብሩ ብዙ አይሆንም። 10,000 ብር መኖሪያ ፍቃድ ተስተካክሎ አገር እናትና አባትን ደርሰው ከተገኘ በ10,000 ብር ደስታ አይገኝም። ይሄን ነው የምለው። በታችን ያየችበት የራሱ አንገል ይኖራል። እሱን ችግር የለብኝም። በእኔ መንገድ ግን ብታስተካክሉ የተሻለ ነው ላለሁ።